ሰላም እንዴት ናችሁ? የአባቴ ብሩካን ደህና ናችሁልኝ? ዛሬ እግዚአብሔርን ቃልን ጠላትን ስለመውደድ በሚል ርዕስ ዛሬ እግዚአብሔርን ቃል አብረን እንካፈላለን። አብረን የምንካፈለው የእግዚአብሔር ቃል ደግሞ ማቴዎስ ወንጌል ምዕራፍ 5 ከቁጥር 43 እስከ 49 ያለውን ቃሉን አብረን እንካፈላለን። ከማቴዎስ ወንጌል ምዕራፍ 5 ከቁጥር 43 ላይ ያለውን ቃሉን እንዲህ አነባለሁ። እንዲህ ይላል ቃሉ፣ ባልንጀራህን ውደድ ጠላትንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና ይላል ቃሉ እዚህ ጋር። እና ምንድነው እያለ ያለው ቃሉ እዚህ ጋር? ቁጥር 43 ላይ ቃሉ ምን ይላል? ባልንጀራህን ውደድ የሚል ትምህርትን እነኚህ ሰዎች ያውቁታል። ባልንጀሮቻቸውን መውደድ እንዳለባቸው እና ጠላቶቻቸውን ደግሞ መጥላት እንዳለባቸው ከዚህ በፊት ይህንን ትምህርት ሰምተዋል፣ ያውቁታል። በዚህ ትምህርት ነው የኖሩም የነበሩ። ባልንጀሮቻቸውን ብቻ መውደድ እንዳለባቸው፣ ጠላት የሚባለውን ደግሞ መጥላት እንዳለባቸው እና ይሄንን ትምህርት ያውቃሉ። በዛ ነው እየኖሩ የነበሩ። ጌታ ኢየሱስ ክርስቶስ ደግሞ መጥቶ ምን ይላቸዋል? እዚህ ጋር ቁጥር 44 ላይ እንዲህ ይላቸዋል። መጥቶ ጌታ ኢየሱስ ክርስቶስ እዚህ ጋር ደግሞ መጥቶ እንዲህ ይላቸዋል። እኔ ግን እላቸዋለሁ ነው እያለ ያለው ጌታ ኢየሱስ ክርስቶስ በአካል መጥቶ እነሱ ጋር እንደዚህ ይላቸዋል። እኔ ግን እላቸዋለሁ በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ ይላቸዋል። የእግዚአብሔር ልጆች ተብላችሁ ለመጠራት ከታች ያስቀመጣቸው ቃላቶች አሉ ማለት ነው። ያንን ነገር ካረጋችሁ ነው የእግዚአብሔር ልጆች ተብላችሁ የምትጠሩት ነው እያለ ያለው ጌታ ኢየሱስ ክርስቶስ። ምንድነው የተናገራቸው? እሱ ነገሮች ደግሞ ምን እንደሆነ አብረን እናያለን። አንደኛ ላይ ያስቀመጠላቸው ነገር ምንድነው? የእግዚአብሔር አባት ልጆች ተብላችሁ ለመጠራት ይሄንን ነገር ማድረግ አለባችሁ ብሎ ነው የተናገራቸው እዛ ጋር። እና አንደኛ ላይ ምንድነው ያለው? ጠላቶቻችሁን ውደዱ ይላል። አንደኛ ላይ ጠላት የሚባለውን ነገር መውደድ እንዳለባቸው ይናገራቸዋል እዚህ ጋር። ቀጥሎ ምን ይላቸዋል? የሚረግሟችሁንም መርቁ፣ እናንተን የሚረግሟችሁንም መርቁ ብሎ ይናገራቸዋል። ለሚጠላችሁ መልካም አድርጉ ብሎ ይናገራል። ቀጥሎ ስለሚያሳድዷችሁ ጸልዩ፣ እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና። ጌታ ኢየሱስ ክርስቶስ ይሄንን ለመናገር የተናገረበት ምክንያት አለው። እግዚአብሔር አብ ማለት ነው መልካም ለሚያደርጉም ክፉም ለሚያደርጉ እሱ ተመሳሳይ የሆነ ፍቅርን ነው የሚሰጣቸው። ክፉ ለሚያደርጉም ሰዎችም ለነሱ የሚያስፈልጋቸው ነገር፣ አሁን ለምሳሌ ፀሐይ የሚያስፈልጋቸው ከሆነ ፀሐይን ያወጣቸዋል። ዝናብ የሚያስፈልጋቸውም ከሆነ ክፉም ለሚያደርጉ ይሰጣቸዋል ማለት ነው። መልካምም ለሚያደርጉ ይሰጣቸዋል ማለት ነው። ክፉም ለሚያደርጉ ምንም ለነሱ የሆነ የተለየ ፍቅርን አይሰጣቸውም ማለት ነው። ክፉም ላረገ ለነሱ የሚያስፈልጋቸውን ይሰጣል። መልካምም ላረገ ዝናብ የሚያስፈልግ ከሆነ ዝናብ ይሰጣል። ፀሐይ የሚያስፈልግ ከሆነ ይሰጣቸዋል ማለት ነው። እናንተም ደግሞ የእግዚአብሔር ልጆች ተብላችሁ ለመጠራት እናንተም ደግሞ እንደ እሱ መሆን አለባችሁ ነው እያለ ያለው። እግዚአብሔር ክፉም ለሚያደርጉ መልካም ለሚሆኑም እንደዛ መልካም ስለሆነ እናንተም እንደሱ ሆኑ፣ እንደ አባታችሁ ሁኑ ነው እያለ እያስተማረ ያለው ጌታ ኢየሱስ ክርስቶስ። ቀጥሎ ምን ይላል? ከቁጥር 46 ላይ እንዲህ ይላል ቃሉ፣ የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮች ያንኑ ያደርጉ የለምን? እናንተን የሚወዳችሁን ብቻ መርጣችሁ ፍቅር የምትሰጣችሁ ለነሱ ፍቅር የምትሰጡ ከሆነ እናንተን የሚጠላችሁን ለየብቻ አስቀርታችሁ እናንተ የምትፈልጓቸውን አይነት ሰዎችን ብቻ መርጣችሁ ለነሱ የሚገባውን ፍቅር ብቻ ብትሰጡ ከሆነ ምን ዋጋ አላችሁ ነው እያለ ያለው። ምን ይላል እዚህ ላይ? ቀራጮቹ ያንን ያደርጉ የለም ይላል። ቀራጮች ማለት ኃጢአተኞች ማለት ነው። በኃጢአት የሚታወቁ እነሱ ራሱ ጌታን የሚያውቁ ነፍሳቶች እነሱ ራሱ ይሄንን ያደርጋሉ። እነሱን የሚፈልጉ አይነት ሰዎችን ብቻ መርጦ አብራቸው ይኖራሉ፣ ፍቅርን ለነሱ ይሰጣሉ። የሚጠላቸውም ደግሞ ችላ ብሎ ይኖራሉ ማለት ነው። ቀራጮች ያንን ያደርጋሉ። እናንተ ደግሞ በጌታ የሆናችሁ ይህንን ነገር ለምን ታደርጋላችሁ ነው እያለ ያለው። ቀጥሎ ምን ይላል?
ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብ ያንኑ ያደርጉ የለምን ይላል። ይህም ከቁጥር 46 ጋር ያለው ተመሳሳይ የሆነ ነው። ለእናንተ ወንድም የሆነውን የእናንተ አንድ ጎሳ የሆነውን ከአንድ እናት የተወለደውን አንድ ቤተሰብ የሆነውን ብቻ መርጣችሁ ለነሱ ብቻ ፍቅር ብትሰጡ ለሌሎቹ ደግሞ እጅ ብትነሱ ምን ዋጋ አላችሁ ነው እያለ ያለው። ቀጥሎ ምን ይላል? ቁጥር 48 ላይ ምን ብሎ ይደመድማል? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ነው የሚለው። እግዚአብሔር አባ ፍጹም እንደሆነ እናንተም ፍጹማን ሁኑ፣ ወደዚህ እደጉ ነው እያለ ያለው። አንድ ልጅ አባቱን ይመስላል ስንል አሁን ለምሳሌ እኔ ራሴን ብወስድ እኔ ወይ አባቴን የስጋ አባቴን ወይ እናቴን የሚመስልበት የሆነ ነገር መኖር አለብኝ። የዛ የእከሌ ልጅ ተብዬ ለመጠራት በሰዎች ዘንድ የሆነ አባቴን የሚመስል ነገር ወይ እናቴን የሚመስል ነገር ከሰውነት አካል አንድ የሆነ ነገር እነሱን የሚመስል ነገር መኖር አለበት ማለት ነው። አለበለዚያ ወይ የዛ አባት ልጅ አይደለም ወይ የዛ እናት ልጅ አይደለሁም ማለት ነው። ስለዚህ እኛ ደግሞ የእግዚአብሔር ልጆች ተብለን ለመጠራት እግዚአብሔር አባት ለክፉዎችም ክፉ ለሚያደርጉም መልካም ለሚያደርጉም ለነሱም ተመሳሳይ የሆነ ፍቅርን ስለሚሰጥ እናንተም ደግሞ እንደሱ ሁኑ ነው እያለ ያለው ቃሉ። ስለዚህ ልጅ አባቱን እንደሚመስል እኛም ደግሞ የእግዚአብሔር ልጆች ተብለን የተጠራን ደግሞ እሱን አባታችን መምሰል እንዳለብን ነው ቃሉ እያስተማረ ያለው። ስለዚህ ክፉም ለሚያደርጉ በህይወታችን መልካም ለሚያደርጉም እነሱ ተመሳሳይ የሆነ ፍቅርን እየሰጠን ቃሉ አሁን እያስተማረን ነገር እያደረገን ቀሪ ዘመናችን እንድንኖር ጌታ እግዚአብሔር ማስተዋሉን ይስጠን እላችኋለሁ። ስላዳመጣችሁኝ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። እወዳችኋለሁ። ተባርኩ።